ባዶ መሬት አይሸጥም አይለወጥም ይላል የኢፌዴሪ ሕገ መንግስት አንቀጽ 40 ንዑስ ቁጥር 3። ታዲያ ባዶ መሬት ገዝቶ መሬት ገዝቻለሁ በሚል እምነት ቤት የገነባ ሰው እጣ ፈንታው ምን ሊሆን ይችላል? እንግዲህ ዜጎች ባዶ መሬት ይገዙና እላዩ ላይ ግንባታ ያከናውናሉ። ባዶ መሬት አይሸጥም አይለወጥም በሚለው አግባብ ባለመሬቱ መሬትን ልቀቅልኝ ብሎ በሚከስበት ጊዜ ይህ የተገነባ ቤት እጣ ፈንታው ምንድነው የሚለውን በተመለከተ ሰበር በተለያዩ መዝገቦች ላይ ሁለት የተለያዩ ውሳኔዎችን ሰጥቷል። የመጀመሪያው በቅጽ 25 በመዝገብ ቁጥር 128650 ላይ የተሰጠው ትርጓሜ እንደሚያሳየው ባዶ መሬት የማይሸጥ የማይለወጥ በመሆኑ ባዶ መሬትን ገዝቶ ግንባታ የገነባ ሰው በራሱ ወጪ ቤቱን አፍርሶ መሬቱን ለባለመሬቱ ያስረክባል በሚል በግልጽ ተጠቅሷል። ሌላኛው በጥር 24 2014 ላይ በመዝገብ ቁጥር 20575 ላይ በተሰጠው የሕግ ትርጓሜ ባዶ መሬት የማይሸጥ የማይለወጥ በመሆኑ ባዶ መሬት ገዝቶ ቤት የገነባ ሰው ወደ ነበረበት መመለስ ስላለበት ቤቱን ለባለይዞታው ለቆ የሚሄድ ከሆነ ባለይዞታው የቤቱን ዋጋ እንዲከፍለው ሊደረግ ይገባል በሚል ትርጓሜ ተሰጥቷል። ከነዚህ ሁለት የሰበር ትርጓሜዎች ውስጥ ፍትሃዊ ነው ብዬ ማምነው በመዝገብ ቁጥር 20575 ላይ የተጠቀሰው ነው። ምክንያቱም ባዶ መሬት የማይሸጥ የማይለወጥ ቢሆንም ይህም ባዶ መሬት መሰረት አድርጎ ዜጎች ቤት ገንብተው ከሆነ ውሉ በሚፈርስ ጊዜ በመሬቱ ላይ ያለውን ቤት ባለመሬቱ ይውሰድ ከተባለ የቤቱን ግምት ለገዢው የመክፈል የሕግ ግዴታ ሊኖርበት ይገባል። በቅጽ 25 ላይ እንደተጠቀሰው ገዢው አፍርሰ ሂድ የሚባል ከሆነ ለተደጋጋሚ ችግር የሚጋለጥ በመሆኑ ሕግ ይህንን በሚያጠብ መልኩ ትርጓሜ ሊሰጠው ይገባል እያልኩ ሐሳቤን እቋጫለሁ። ስለዚህ ባዶ መሬት ስትገዙ ይህን ምክር ሐሳብ አድምጡ እያልኩኝ የዕለቱ ምክር ሐሳቤን እየቋጨው ሐሳብ አስተያየት ካለ ኮሜንት ሴክሽን ላይ ቀመጥ እያልኩ